አጥብቆ የጠላ የኋላ የፍቅሩ ተመን ዋጋ አልቦ ነው በሚል ይነሳል። ይህም አባባል ለዛሬው ባለታሪካችን የሚሰራ ነው። ስምና የሰርክ ሕይወቱ የምድር ክንውኑ የጀመረው የጥንቱን የክርስትና እንቅስቃሴ አጥብቆ አሳዳጅና ነፍስ ነጣቂ አማኝ ክርስቲያንን በማሸማቀቅ የምድር ሥጋ ለበስ ጠላት በመሆን እልፍ ታሪኩ የኋላ ዘመኑ ይተርካል። የመጀመሪያውን ክርስቲያናዊ ሰማዕት እስጢፋኖስን በድንጋይ ሲወገር በመመስከርና በማጽደቁ የፊት መሪ የጥፋት አለቃ ክርስቲያኖችን በማፈን ንቁ ተሳትፎ አድራጊ ጭምር በሚል ታሪኩ ይነሳል። አጥባቂ ፋርሳዊ የነበረ የዘር ሐረጉም ከሮም የሚመዘዝ በደማስቆ በር ላይ ከፈረሱ ሆኖ በግልቢያ ሳለ የሞት ኑዛዜ ለማስፈጸም ሲከንፍ የአምላክ ቃል ያስበረገገው ሕይወቱም ለአንዴና ለመጨረሻ ጊዜ የተቀየረ ነው። የሐዋርያት ምሳሌ ጭምር ነው ቅዱስ ጳውሎስ። ውድ ቤተሰቦች እነሆ ስለሱ እያነሳን እንቆያለን። እስከዛው ይወዳጁን። ቅዱስ ጳውሎስ በዛሬው የዓለም አጠራር በደቡብ ምስራቅ ቱርክ በምትገኘዋ በዚያን ዘመን የትምህርት ማዕከልነትና የፍልስፍና ጥግ ከሚታይባቸው የጥበብ መንደር የዛሬ መሠረት ከሆኑት ከአቴንስና ከእስክንድሪያ ጋር በእኩልነት ከምትነሳዋ ዝና ከሞላት ታሪክ ከተጫጫናት ከተማ ጠርሴስ ነው የተወለደው። የድንቅ ቅዱስ ወላጆቹ ከብንያም ነገድ የፋርሳውያን ወገን ሲሆኑ ልጃቸውንም ከብንያም ወገን ታዋቂ ከሆነው በንጉሥ ሳኦል ሰይመውታል። ምንም እንኳን የጳውሎስ ወላጆች አጥባቂ ፋርሳውያን ቢሆኑም በዜግነት ሮማውያን እንደሆኑ በሐዋርያት ሥራ ምዕራፍ 21 ቁጥር 39 ላይ ቅዱስ ጳውሎስ ራሱ ጠቅሶታል። ቅዱስ ጳውሎስ የተወለደባት የጠርሴስ ከተማ በግሪክ ፍልስፍና በተለይም በስቶይክ ፍልስፍና ትምህርት ማዕከልነቷ የታወቀች ቢሆንም ቅዱስ ጳውሎስ ራሱ እንደነገረን የተማረው በገማልያል እግር ስር ነው። በያኔው ሀገር ያወቀው የፍልስፍና መምህር እግር ስር ሆኖ የዓለምን ዕውቀት ስለ ሕግና ሌሎችም ማኅበራዊ ጉዳዮችን በገማልያል እግር ስር ሆኖ በዱካ ተምሯል። የሐዋርያት ሥራ ምዕራፍ 22 ቁጥር 3ም ለዚህ አስረጂ ነው። ገማልያል ታዋቂና የሂላል የርብናት ትምህርት ቤት መሪ የነበረ ሲሆን በጥበቡና በአስተዋይነቱ በሁሉም ዘንድ የታወቀ ትልቅ ሰው ነው። ቅዱስ ጳውሎስ በርብናት ትምህርት ቤቱ ከብዙዎች ጓደኞቹ የበለጠ ዕውቀት እንደነበረውም በመልእክቱ ውስጥም ገልጦልናል። ገላትያን ምዕራፍ 1 ቁጥር 14ም ለዚህ አስረጂ ምሳሌ ነው። ክርስትና የእውነት ሕይወት ሁሉም የሚተውለት መሆኑን ያሳየው ቅዱስ ጳውሎስ መንገድን ማወቅ ለሕይወት ዋጋ እንዳለው ጭምር አስተማሪ ሆኖ ያለፈ ነው። የቀድሞ ሳኦል የብርሃን ሕይወት ጉዞ ላይ ቅዱስ ጳውሎስ የአይሁድን ሕግ ለማስከበር በጥልቅ ቆርጦ የተነሳ እያደገ የመጣውን የክርስትና ኑፋቄ እንደ አደገኛ መናፍቅነት ይመለከትም የነበረ ያኔ በሳኦል ስያሜ ስር ሳለ ግብሩም ያልተገራ ነበር በሚል ይነሳል። ሆኖም ዕጣ ፈንታ ወደ ደማስቆ በሚወስደው መንገድ ላይ ጣልቃ ገብታ ሕይወቱን ከእሳት ወደ ብርሃን ቀይራለታለች። ሳኦል ተጨማሪ ክርስቲያኖችን ለማሳደድ እየተጓዘ ሳለ ከሞት የተነሳው ኢየሱስን በተመለከተ አስዋረ ራእይም አይቷል። ቅዱስ ጳውሎስ ከሊቀ ካህናት ተልእኮን ተቀብሎ በኢየሱስ የሚያምኑትን ለማሳደድ ወደ ደማስቆ በጉዞ ላይ ሳለ ከሙታን የተነሳው ክርስቶስ ለጳውሎስ እንደተገለጠለት በሐዋርያት ሥራ ምዕራፍ 9 ላይም እናገኘዋለን። ጌታ ኢየሱስ በደማስቆ ላይ የጳውሎስን ሕይወት መቀየር ብቻ ሳይሆን ለታላቅ የወንጌል አገልግሎት ነበር የጠራው። እስከዚያች ሰዓት ድረስ እንደ መልካም የኦሪት ተማሪ ጳውሎስ የሚያምነው በእንጨት የሚሰቀል ሰው የተረገመ እንደሆነና በእንጨት ላይ ተሰቅሎ የሞተ ሰው መሲህ ክርስቶስ መሆን እንደማይችልም ነበረ። ነገር ግን የተሰቀለውን ኢየሱስ ፊት ለፊት ተገናኝቶት የኢየሱስ ተከታዮች የሚሉትም እውነት እንደሆነ ተመልክቷል። ጳውሎስን ከሁሉ በላይ ያስደነገጠው ነገር ግን ቢኖር እየተከተለው ያለው መንገድ የተሳሳተ እንደሆነ፣ ያ ሕይወቱን የሰጠለት የኦሪት ሕግም አለመስራቱና እርባነ ቢስ መሆኑ ትልቅ ተስፋ እንዳስቆረጠውም በሱ ዙሪያ የተከተቡ መጻሕፍትም እያነሳሉ። በእርግጥ ከዛ በኋላ ያለው ግብሩና ክርስትናዊ ሕይወቱም አስረጅና ትልቅ ምሳሌ ለዚህ እንደ ማስረጃ የሚቀርብና ምክንያት የሞላው በአመክንዮ የሰረገ ስለመሆኑም ማስረጃ ናቸው።
የሱ የዘመን ግብር የኋላ ስምና የኋላ ታሪኩ ሲነሳ ሕይወትን ሁሉ ለክርስቶስ ለመስጠትም ወስኗል። በመሆኑም ለእርሱ ከዚያች ቀን ጀምሮ ሕይወቱ ክርስቶስ እንደሆነም አውጇል። ፊልጵos ምዕራፍ 1 ቁጥር 21 ላይም ይህንን በአስረጅነት ያስቀምጧል። ቅዱስ ጳውሎስ የአምላኩን ግንኙነትም በጥልቅ ለውጦታል። ወደ ተለወጠና እምነቱ ሙሉ በሙሉ እንዲገለበጥም አድርጎታል። በራእዩም ታውር ወደ ደማስቆ ተሰዶ በዚያም የክርስትና ደቀ መዝሙር የሆነውን ሐናንያም ፈወሰውና አጠመቀውም በሚል ይነሳል። በአሁኑ ጊዜ ጳውሎስ በመባል የሚታወቀው ሳኦል ሕይወቱ የኢየሱስ ክርስቶስ ወንጌልን ለማድረስም ወስኖ በዛም የኖረ በቃሉ የመነነ ትልቅ ሐዋርያ ቅዱስ ነው። በሺዎች የሚቆጠሩ ኪሎ ሜትሮችን በየብስና በባህር በመጓዝ በሮም ግዛት ውስጥም በሶስት ሰፊ የሚስዮናውያን ግዛቶች አድርጎ ከባድ ፈተናዎችና ችግሮችም ገጥመውት በአምላክ ቃል በድል የተወጣ ነው። የአሁኑ ጳውሎስ የያኔው ሳውል በሚል በመጽሐፍ ቅዱስም በሱም ዙሪያ በተጻፉ አስረጂ ታሪኮች ላይ እኚህ የአድናቆት ቃላቶችና የዘመን ገድሎችም ተከትበውለታል። የጳውሎስ መልእክትም ከአይሁድም ሆነ ከአሕዛብ ጋር የሚስማማ ቢሆንም በባህላዊ ሃይማኖታዊ እምነቶች የሙጥኝ ወይም በትምህርቶቹ ስጋት ላይ የሚጥሉ ሰዎችም ተቃውሞ አስነስተውበታል። ስደት፣ እስራት፣ ድብደባና ግድያ መከራም ገጥሞታል። በትክክለኛው ሕይወት በመጓዙ በቀናው መንገድ በመዝለቁ ሆኖም በወንጌል እምነት ላይ ባለው የማይናወጥ እምነት ተገፋፍቶ ምንም ተስፋ አልቆረጠም ነበረ። ጳውሎስ የተዋጣለት ጸሐፊም ነበረ። ለተለያዩ አብያተ ክርስቲያናትና ግለሰቦች የጻፋቸው ደብዳቤዎችም የአዲስ ኪዳን ትልቁ ክፍል ናቸው። እነዚህ ደብዳቤዎች በስነ መለኮታዊ ግንዛቤዎች፣ በተግባራዊ መማሪያና ከልብ የመነጨ ምክርም ለዘመናት የክርስትና አስተምህሮና ልምምድን በጥልቁም ቀርጸውታል። አሳዳጅ የነበረው በእውነት መንገድና የሕይወት ዓላማ ሲጓዝም መከራ ዶፍ ሆኖ የዘነበበት ቅዱስ ጳውሎስ በኢየሩሳሌም ተይዞ ታስሯል። የሮም ዜጋ እንደመሆኑ መጠን ወደ ቄሳር ይግባይ ለማለት መብቱን ተጠቅሞ ወደ ሮም እንዲሄድም ራሱን አድርጓል። ከ64 እስከ 68 ዓመተ ምህረት አካባቢ ሳይሆን አይቀርምና በአፄ ኔሮ ዘመነ መንግስትም በሮም በሰማዕትነት እንደተገደለ በትውፊትም ይነገራል። የቅዱስ ጳውሎስ ሕይወት የእምነትን የመለወጥን ኃይል እንዲሁም ደግሞ አንድ ጊዜ ባለድል ለመሆን የመጣውን እንቅስቃሴ ሲያሳድር ለነበረው ሰው የማይናወጥ ቁርጠኝነት ማሳያ ጭምር ነው። በክርስቲያን ታሪክ ውስጥም ትልቅ ሚና ከነበራቸው ሰዎች መካከል አንዱ ነው ቅዱስ ጳውሎስ። ትምህርቶቹና አርያነቱ በዓለም ዙሪያ ያሉ አማኞችም እየተበረታቱበት ያለ ጥልቅ አምላካዊ ቃል የዘለቀውና ምሳሌ የሚሆን ሐዋርያም ነበር በሚል ይነሳል። የሱ ታሪክ ስር ነቀል ለውጥ ሊኖረው እንደሚችል ለእምነቱ ለመቆም ድፍረትንና የፍቅር የቤዛነት መልእክትን ለማሰራጨት የተሰጠ ሕይወትም ዘላቂ ተጽዕኖ ያሳያል በሚል ስለሱ ታሪክ ሲነሳ አብሮ ይነሳል። ስለ ጳውሎስ ማንነት በጥልቀት የምናገኛቸው መዛግብቶችም ሉቃስ ከጻፈልን ከሐዋርያት ሥራና ከራሱ ከቅዱስ ጳውሎስ መልእክቶች መካከልም የሚነሳ ነው። በጠርሴስ ተወልዷል። በገማልያል እግር ስርም በዱካ ሆኖ ተምሯል። ክርስቲያኖችን አሳዳጅ ነበረ። ታሪኩም መጨረሻውም አማረ በሚል ይነሳል። ከሁሉ በላይ የሕይወቱ መጀመሪያ ላይ ቅዱስ ጳውሎስን ያስደነገጠው ነገር ቢኖር እየተከተለው ያለው መንገድ የተሳሳተ እንደሆነ፣ ያ ሕይወቱን የሰጠለት የኦሪት ሕግም እርባነ ቢስ እንደነበረ መረዳቱ በሕይወቱ ትልቁን ውሳኔ እንዲወስን አድርጎታል በሚል በመጽሐፍ ቅዱስም የሚነሳ ጉዳይ ነው። እነሆ ቅዱስ ጳውሎስ በሕይወቱ ለሐዋርያነት ከጌታ ኢየሱስ የቀረበለትን ጥሪ ምላሽ የሰጠውም ወዲያው ነበር። ሕይወቱንም ሁሉ ለክርስቶስ ለመስጠትም ወስኖ የአሕዛብ ሐዋርያ መሆን ቅዱስ ጳውሎስ ለሐዋርያነት ከጌታ ኢየሱስ የቀረበለትን ጥሪ ምላሽ የሰጠው ወዲያው ነበር። ከዛም ወጥቶ የአምላክ አገልጋይና የእሱን ቃል አስፈጻሚ፣ ቀናይ ያለው ለሃይማኖቱ ቀናተኛ ትልቅ ቅዱስ ሐዋርያ ምሳሌ ምድር በሚል እንዲነሳ ዛሬም ነገም
በትውልድም ባለፈውም እንዲሆን ያደረገለት አጋጣሚ ግን የደማስቆ በር ነው በሚል በመጽሐፍ ቅዱስም አብሮ ይነሳል። ስለምን ታሳድደኛለህ? ስለምንስ ተከታዮቼን ትጎዳለህ? ስለምን የኔ የሆነውን ትጎዳለህ? በሚል ቃል የሰማውን የማያውቀውንና ያልጠበቀውን መለኮታዊ ኃይልም ተቀብሎ ወደ አምላክ መንገድ የተመለሰ ትልቅ ቅዱስ ሐዋርያ ነው ቅዱስ ጳውሎስ በሚል ሁሉም የሚያነሳው ነው። በክርስትና በመጽሐፍ ቅዱስ ታሪክ የኢየሩሳሌም ጉዞ የአንጾኪያ ምዕመን በሃይማኖት የበረቱና ለመጀመሪያ ጊዜ ክርስቶስ ተብለው የተጠሩም ነበረ። አገልግሎታቸውንም በአሕዛብ መካከል ወንጌልን ማስፋፋት ብቻ ሳይሆን በኢየሩሳሌም ያለችውን ቤተክርስቲያን መርዳትም ነበረ። ይህን እርዳታ ለማድረስ ጳውሎስና በርናባስ ወደ ኢየሩሳሌም በወጡበት ወቅትም በኢየሩሳሌም ያለችውን ቤተክርስቲያን ይመሩ የነበሩት ጴጥሮስ፣ ዮሐንስና የጌታ ወንድም ያዕቆብ በአንጾኪያ ያለውን አገልግሎታቸውን እንዲቀጥሉ ለበርናባስና ለጳውሎስ ድጋፋቸውንም ገልጠው ነበረ። ቀኝ እጃቸውንም ሰጥተዋል ይላል ሐዋርያት ሥራ ምዕራፍ 11 ቁጥር 27 እስከ 30 ያለው። እንዲሁም ገላትያን ምዕራፍ 2 ከቁጥር 1 እስከ 10 ያለው ይህንኑ አስረጅ ሆኖ ይቀርባል። ሆኖም በኢየሩሳሌም በአይሁድ መካከል ያለችው ቤተክርስቲያንና በአንጾኪያ በአሕዛብ መካከል ያለችው ቤተክርስቲያን ሊከተሉት ስለሚገባቸው መንገድም የተለያየ አቀራረብም እንደነበራቸው ተያይዞ ይነሳል። በመሆኑም ከኢየሩሳሌም ወደ አንጾኪያ የሚሄዱ አንዳንዶች ከአሕዛብነት ወደ ክርስትና የገቡትን የኦሪትን ሥርዓት መቀበል እንዳለባቸው ማስገደድ ስለጀመሩ በኢየሩሳሌም እንደገና ወንጌልን በአሕዛብ መካከል እንዴት መስበክ እንደሚገባ የሚወስን የሐዋርያት ጉባኤ ወይም ደግሞ የሐዋርያት የመጀመሪያው ሲኖዶስም ተካሂዷል። ሐዋርያት ሥራ ምዕራፍ 15 ቁጥር 1 እስከ 29 ያለውም ይህንን አስረጃ አድርጎ ያቀርባል። ቅዱስ ጳውሎስ ከጉባኤ በኋላም አገልግሎቱን በማስፋት በብዙ ቦታዎች ላይ አብያተ ክርስቲያናትን የመሰረተ ሲሆን ከኢየሩሳሌም ጉባኤ በኋላ ለሁለት ጊዜ ኢየሩሳሌምን ጎብኝቷል። በመጨረሻም የተያዘውና በስር ወደ ሮም የተወሰደውም ከኢየሩሳሌም ከተማ ሆኖ ነው። ቅዱስ ጳውሎስ የእግዚአብሔር ሕዝብ ብትለወጥ ሕይወትህ እምነታቸውን ያሳያሉ። ዛሬ በቤተ ክርስቲያን ውስጥም ከሚታዩት ችግሮች አንዱ እምነታችንን፣ አምልኳችንን ከአኗኗራችን መነጠላችን ነው በሚል የሚያነሳው ቅዱስ ጳውሎስ ብዙ ክርስቲያኖች ወደ ቤተ ክርስቲያን መጥተው በተሟሟቀ ስሜትም እንዲዘምሩ ያደረገ ምክንያት የሆነ ቅዱስ ነው። ነገር ግን በሥራቸው ባኗኗራቸው ከሌሎች ጋር በሚዛመዱባቸው መንገዶች ከማያምኑ ሰዎች ብዙም አይሻሉም። እኛ የአሮጌው ፍጥረት ማሻሻዮች ሳንሆን አዲስ ፍጥረት ነን በሚል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይም በዚህ መልኩ የተቀመጠ ነው። በመሆኑም ሕይወታችን ሙሉ ለሙሉ መለወጥ ይገባዋል። የእግዚአብሔር ልጆች ከሆንን እግዚአብሔርን ልንመስልና እንደ እርሱ ቅዱሳን ልንሆን ይገባል ይላል ኤፌሶን ምዕራፍ 5 ቁጥር 1። አዲሱ የተለወጠው ሕይወታችን የሚገለጥበት ጥልቁ ቁመና ነገርም ፍቅራችን ነው። ራስ ወዳድነት የሚጎለብት ግላዊ ፍላጎታችን ለሌሎች መተዋችን ልክ እንዳልሆነም የሚያሳይ በአስተምህሮ ላይም የጸና ነው። ጳውሎስ በክርስቶስ ካመነ በኋላ ሕይወቱን በከፍተኛ ደረጃ ከለወጠ በኋላ ከእግዚአብሔር ጋር ሕይወትም ያለው ግንኙነት መጠራጠር እንደሌለበትም መክሯል። የመጨረሻ ዘመን በጳውሎስ መልእክቶች ሁሉ ውስጥም የሚገኝ ዘላቂ ጭብጥ ቢኖር የክርስቶስ መመለስ ማረጋገጫ ነው። ክርስቶስ የተሰቀለው አዳኝ ብቻ ሳይሆን ከሞት የተነሳና አንድ ቀን ተመልሶ የሚመጣ ጌታም ነው በሚል በዚህ አስተምሮም ቢያኔ ይታወቃል። ቅዱስ ጳውሎስ እርሱ ሲመለስ ሰይጣንን፣ ክፉኛ ገዢዎቹን፣ የማያምኑ ሰዎችን ጨምሮ የእግዚአብሔር ጠላቶችን ሁላ ለእርሱ ለመገዛትና እውነተኛው ጌታ ክርስቶስ ብቻ እንደሆነ ለመቀበል ይገደዳሉ የሚለውንም አስተምሮ በጥልቅ አስተምሯል። ሐዋርያው ጳውሎስ በእምነት የጸና በሮም ግዛት ውስጥም ለነበሩት አይሁዶች ሆኑ አሕዛብ ወንጌልን ለማዳረስ ሕይወቱ ወስኖ የማይተካ ሐዋርያዊ ተግባርን የተወጣ ነው። በሦስቱ ሚስዮኖች ግዛቶች በችግርና በተቃውሞ የተሞላ የመዳንም መልእክትም ለተለያዩ ማኅበረሰቦችም ያወጣ ነው። የጳውሎስ ጽሑፎች፣ መልእክቶች ለዘመናት የክርስትና አስተምሮንና ልምምድን የቀረጹ ትልቅ ስነ መለኮታዊ ግንዛቤዎችና ተግባራዊ መመሪያዎችንም በመስጠት የአዲስ ኪዳን ጉልህ ክፍል ናቸው። ጎበዝ የነገረ መለኮት ምሁር፣ አሳማኝ ተናጋሪና ደፋር ወንጌላዊ
የጳውሎስ የማያወላውል ለክርስትና ያለው ቁርጠኝነት አንደበተ ርቱዕ መልእክቶቹና ወንጌልን ለማዳረስ ያሳየው ያላሰለሰ ጥረት ቦታውን የክርስትና እምነት የማዕዘን ድንጋይ አድርጎታል። ትሩፋቱ ጸንቶ ይኖራል። አማኞችን በሚለውጠው ታሪኩ በጥልቅ ትምህርቶቹና በማያወላውለው የአምልኮ ምሳሌነቱም ዛሬ ድረስ የሚነሳ ሕያው ምሳሌ ቅዱስ ጳውሎስ በሚል ይነሳል። እኛ በቃን። ይወዳጁን። መልካም ጊዜ